ባለፉት 5 ዓመታት በርካታ ስራዎች ተሰርተዋል። በዋናነት የህዝብ ተሳትፎን ከማረጋገጥ አንጻር ሀብት አሰባሰብን ያየን እንደሆን በ2013 67 ሚሊዮን ነው ከማህበረሰቡ ተሰብስቦ የነበረው ማለት ነው። ይህ አሁን በ5 ዓመቱ ደግሞ ድምር በመናይበት ጊዜ አሁን ላይ ሆነን ወደ 1.3 ቢሊዮን ከማህበረሰቡ ተሰብስቧል። ይህ ማለት ደግሞ በገጠርም በከተማም ያለው ማህበረሰብ አቅም በመጠቀም በተደራጀ መልኩ በተሰሩ ስራዎች ቅድም ባልናቸው ሂደቶች ታሳቢ ባደረገ መልኩ በተሰሩ የንቅናቄ ስራዎች የመጣ ውጤት ነው ማለት ነው። ይህ ማለት በ2013 ከነበረው በ19 እጥፍ ያደገበት ሁኔታ አለ ማለት ነው። ይሄ መነሻ በመናረግበት ጊዜ በየወረዳ እንኳን ውስን ወረዳዎች በመናይበት ጊዜ ገደባኑ ጉታዘር ወለኔ በ2013 13 ሚሊዮን ነው እንደ ወረዳ የተሰበሰበው። ዛሬ በዚህ ዓመት ብቻ እስከዚህኛው ወር የተሰበሰበው ገገዋ ላይ 60 ሚሊዮን ነው። ይሄ ማለት በ2013 ሙሉ የዞኑን ዛሬ ላይ በአንድ ዓመት በአንድ ወረዳ እየተሰበሰበ ያለበት ሁኔታ አለ። ኖር ላይ 6.7 ሚሊዮን ነበር በ2013 በህዝብ ተሳትፎ የተሰበሰበው ማለት ነው። አሁን ባለው ሁኔታ በተመሳሳይ መልኩ 60 ሚሊዮን የተሰበሰበበት አግባብ አለ። ቻሃ 6.9 ሚሊዮን ነበር፣ አሁን 55 ሚሊዮን ተሰብስቧል። ጌታ 5.7 ሚሊዮን ነበር፣ አሁን ባለው ሁኔታ 42 ሚሊዮን በዚህ ዓመት በዚህኛው ዓመት ብቻ 42 ሚሊዮን የተሰበሰበበት አግባብ አለ ማለት ነው። ስለዚህ ምን ያህል የህዝብ ተሳትፎ እያደገ መሆኑን ህዝቡ ባለቤት ሆኖ በኔነት ስሜት ተግባሩን እየፈጸመ እንደሆነ የሚያሳይ ነው። ስለዚህ መንግስት የመሪነቱን ሚና እየተወጣ በተመሳሳይ መልኩ ጉለቶችን እየሞላ የሄደበት አግባብ፣ በአንጻሩ ደግሞ የህዝብ ተሳትፎ በነቃ መልኩ የሄደበት ሁኔታ በዚህ ደረጃ እድገት ያሳየበት አግባብ አለ ማለት ነው። በአጠቃላይ ከግንባታ ጋር ተያይዞ የአፈር ስራ በ2013 213 ኪሎ ሜትር ነበር የተሰራው ማለት ነው። እስካሁን ባለፉት 5 ዓመታት አጠቃላይ የአፈር ስራ የተሰራው 1557 ኪሎ ሜትር ነው። ስለዚህ ይሄ ወደ 7 እጥፍ ነው ማለት ነው። ከዛ ጊዜ ከነበረው ወደ 7 እጥፍ በ7 እጥፍ ያደገበት ሁኔታ እንዳለ ማየት ይቻላል። አዲስ የጠጠር ስራ 162.9 ኪሎ ሜትር ነው በ2013 የተፈጸመው። በ5 ዓመት ድምሩ 1213 ኪሎ ሜትር ተሰርተዋል። ስለዚህ ይህም በተነጻጻሪ ወደ 7 እጥፍ በ7 እጥፍ ያደገበት አግባብ አለ ማለት ነው። ጥገናም ብንወስድ ወደ 117 ኪሎ ሜትር ነበረ በ2013 አሁን ባለው ሁኔታ ወደ 812 ኪሎ ሜትር ጥገና የተደረገበት ሁኔታ አለ ማለት ነው። ስለዚህ በሁሉም ረገድ በሁሉም አካባቢ በሁሉም ወረዳዎቻችን ስራው በዚህ ደረጃ እያደገ የመጣበት ሁኔታ አለ። እሱ ብቻ አይደለም፣ በርካታ የስትራክቸር ስራዎች ድልድዮች፣ ሌሎች የስትራክቸር ስራዎች የተሰሩበት ሁኔታ አለና ቅድም እንዳልኩት በእነዚህ ስራዎች አንድም አካባቢ ውስን የሚባሉ ቀበሌዎች ካልሆነ በስተቀር ሁሉም አካባቢ የተሳሰረበት ዛሬ መንገድ የለም የመንገድ ችግር አለ ተብሎ የሚነሳበት ሁኔታ የሌለበት አግባብ አለ ማለት ነው።